ታሪኩ የሚጀምረው አንዲት ቆንጂዬ ሊዩጂንግ የምትባል ሴት ከዓመታት በፊት ወላጆቿ ተለያይተው ስለነበር ከአባቷ ጋር መኖር እጣዋ ስለሆነ ይህንን ትክዝ ብላ ያሰበች በመኪና መስታወት ህዋንግ የሚባል ቆንጂዬ መሳይ ወጣት ስትመለከት እያየን ነው። ዩጂን ወደ ቤቷ እንደተመለሰች እራት ከእናትና ከእንጀራ እናቷ ጋር ይበላሉ። የእንጀራ እናቷ በደንብ የምትንከባከባት ቢሆንም ዩጂንግ ግን ምንም ደስተኝነት አይሰማትም። ሁሌም ወደ ወላጅ እናቷ መመለስ ትፈልጋለች። በነጋታው ዩጂን ወደ ጌጣጌጥ ሱቅ ትሄዳለች። ሁለት እንግዳ ሰዎችን ከስራ አጋሮቹ ጋር አግኝታለች። ሰዎቹ ገጽታቸው አስፈሪ ቢሆንም የብር እጅ ጌጥ መጠገን ይችሉ እንደሆነ ተጠይቃቸዋለች። እንደ አጋጣሚ ሆኖ የሱቁ ማናጀር ህዋንግ ነበር። እሱም የእናቷ ስጦታ የሆነውን የእጅ ጌጥ እንደሚጠግኑላት እንድታምናቸው ይነግራታል። ወዲያውኑ ዱርዬዎች ከጌጣጌጡ ሱቅ በራፍ ላይ መጥተው ብጥብጥና ጸብ ፈልገው ባገኙት አጋጣሚ ከባድ ጉዳት አደረሱበት። ህዋንግና ጓደኞቹም ዱርዬዎቹን ገጠሟቸው። ሁሉም ግን ከዱርዬዎቹ ጋር ሊጋፈጡ አልሞከሩም። ይልቁንም ባገኙት ክፍል ውስጥም የተደበቁ ነበሩ። ዩጂን መጠበቁ ስልችት ሲላት የእናቷ የእጅ ጌጥ ከተሰራላት በኋላ ምን ሊመስል እንደሚችል እያሰበች በሚያምር ስክሪፕቶ መጻፍ ትጀምራለች። ወደ ቤቷ ስትመለስ እናቷ ከምትኖርበት ከተማ ትምህርት ቤት እንዳስገባቻት ትረዳለች። ይህ ማለት እዚሁ ለጥቂት ጊዜ ቢሆንም መኖሯ ግድ ነው። ይሄ ያበሳጫት ዩጂን እናቷ ከዚህ በኋላ እንደማትወዳትና ልታያት እንደማትፈልግ እርግጠኛ ሆናለች። በቀጣዩ ቀን ወደ ተመዘገበችበት አዲስ ትምህርት ቤት ሄዳ መምህር ሊዩንን እንዲሁም ደግሞ የክፍል ተማሪዋ ህዋንግና ጓደኛዋ ዋንግን ታውቃለች። ነገር ግን ሌሎች የክፍሉ ተማሪዎችና ሊዮሊን ህዋንግ መጥፎ ሰው ስለሆነ እንድትርቀው ይነግሯታል። ዩጂን ግን ህዋንግን ከመራቅ ይልቅ እየቀረበችው እየወደደችው መጣች። ከደቂቃዎች በኋላ ዩጂን ከትምህርት ቤቱ ጣሪያ ላይ ወጥታ በስልክ ከአባቷ ጋር አለምንም ምክንያት መጨቃጨቅ ጀመረች። ከአባቷ ጋር እየተጨቃጨቀች እያለ አንድ ጉስዴ የምትባል ተማሪ ሱጂንን ስትደበድባት አይታ ታስጠላታለች። በዚህ ምክንያት ከልጅቷ ጋር ጥሩ ጓደኛሞች ይሆናሉ። ከክፍል ውስጥ እንደገባች የህዋንግን ስክሪፕቶ ከትንሽዬ ስጦታ ጋር ትመልስለታለች። ከጊዜያት በኋላ የዩጂን አባትና የእንጀራ እናቷ ወደ ሌላ ሀገር ስለተጓዙ ስለሷ ግድ ከማይሰጠው ወንድሟ ከሚንግ ጋር ቤት መቆየት ግድ ሆኖባታል። ከዚህ ድብርት ለመላቀቅ ዩጂንግ ወጣ ብላ ህዋንግን ታገኘዋለች። ህዋንግም እንዴት እንስሳትን መንከባከብ እንደምትችል ያሳያታል። ወደ ቤቱ ከተመለሱ በኋላ የተሰራውን የእናቷን የብር ጌጥ አውጥቶ ይሰጣታል። ወዲያውም የህዋንግ ጓደኞች ስለመጡ እራታቸውን እየተጫወቱ ይበላሉ። ከደቂቃዎች በፊት የዱርዬዎቹ አጎት መጥቶ የኪራይ ክፍያቸውን መጨመር እንዳለባቸው ለህዋንግ ነግሯቸዋል። ህዋንግም ለዚህ የሚሆን ገንዘብ ቢኖረውም ከባድ የገንዘብ እጥረት ግን ገጥሞታል። በዚህ የተነሳ ይሄ ነገርም ወደ ከባድ ጸብ እንደሚያመራ ገምቷል። ዩጂን ህዋንግን ለመርዳት በማሰብ ውድ ልብሶቿን ተሸጣቸዋለች። በነጋታውም ስለ ኪራዩ ክፍያ ልትረዳው እንደምትፈልግ ያቀረበችለትን ሐሳብ ህዋንግ ግን አይሆንም ብሎ ውድቅ ያደርግባታል። ዩጂን ግን የሚያግባባቸውን አዲስ ሐሳብ አቀረበችለት። የጌጣጌጥ ደንበኞቹ የራሳቸው የሆነ ዲዛይን እሷ እንደምትሰራላቸው ነገረችው። ዩጂን የህዋንን የትምህርት ውጤት ለማስተካከልና ከትምህርቱ እንዳይባረር ልትረዳው አሰበች። ህዋንግም ምንም ስለነገሩ ቢጠራጠርም ጓደኞቹ የዩጂንን ሐሳብ ደግፈው ውጤታቸውን ማስተካከል እንዳለባቸው ለሚመጣው ጊዜ መዘጋጀታቸውም ጥሩ እንደሆነ በመንገር አሳመኑት። ከጊዜያት ጥናትና ጥረት በኋላ ይዘጋጁበት የነበረው ፈተና ደርሶ መፈተን ጀመሩ። ህዋንግም ፈተናው ላይ ሆኖ መረበሽ፣ መሰልቸት፣ ስክሪፕቶ ማሽከርከር ጀመረ። በፈተና ጊዜውም እንቅልፍ ወሰደው። ከጥቂት ቀናት በኋላ ውጤቱ ተለጠፈ። ዩጂን ከፍተኛ ውጤት ካስመዘገቡ 10 ተማሪዎች መካከል ነበረች። ህዋንግና ጓደኞቹ ግን ለማለፍ ብቻ የሚያስችል ውጤት አስመዘገቡ። ጥሩ ውጤት ያመጡትን ተማሪዎች ሰብስበው ካሞገሷቸው በኋላ ለውጭ የትምህርት ዕድል ማመልከት እንደሚችሉ፣ ነገር ግን ከ10ሩ አንድ ሰው ብቻ የትምህርት ዕድሉ እንደሚያገኝ ነግሯቸዋል። ዩጂን ግን ውድድሩ እንደምታሸንፍ እርግጠኛ ነበረችና መዘጋጀት ጀመረች። በሚገርም ሁኔታ ግን የትምህርት ዕድሉን ለዋንግ ደረሰ። ዋንግም ለዩጂን እንደሚገባት ተናግሮ እድሉን ሰጣት። ከጥቂት ወራት በኋላ ዩጂን ጥሩ ገቢ ስላላት ራሷን ችላ ለብቻዋ ለመኖር አስባ ቤት ለመከራየት ወሰነች። ነገር ግን ይህንን ለማድረግ የቤተሰቦቿ ፊርማ ያስፈልጋታል። ፊርማዎቹን ለማጭበርበር አስባ ጠበቃውን የእንጀራ ወንድሟን አማከረችው። ነገር ግን ሊረዳት ፈቃደኛ አልሆነላትም። ቀጥላም ለእርዳታ ወደ ህዋንግ ጋር ብትሄድም እሱም ቢሆን መጥፎ ሐሳብ መሆኑን ይነግራታል። ዩጂንም ግራ ስለገባት በቅርቡ ወደ ከተማው የመጣው ሊያንን ታገኘዋለች። ሊያንም አንድ ጋዜጣ ይሰጣታል።
በዚህ ጋዜጣ ላይ የድሮ ትምህርት ቤታቸው ለተማሪዎች ነፃ የዶርም አገልግሎት እንደሚሰጥና የወላጆቻቸው ፊርማ እንደማይጠይቅ ይነግራታል። ይህንን እንደሰማች ሁዋንግና ጓደኞቹ ወደ ዩጂንና ሊያን ሄደው በሴቶቹ ሕይወት ጣልቃ እንዳይገባ ያስጠነቅቁታል። ይህ ነገር ወደ ጸብ ከማምራቱ በፊት ሊያቅ ነገሮችን እንዲያረጉና እንዲያረጋጉ ይነግራቸዋል። ሁዋንግ ዩጂንን ትምህርት ቤቱን ለቃ እንድትሄድ ስላልፈለገ የኪራይ ውል ላይ በወላጆቿ ምትክ ፈረመላት። ዩጂን ግን ብጋለጽስ ብላ ሰግታለች። አመሻሹ ላይ አንድ ሊረዳት የሚችል ጆዋን የሚባል ሰው ተገናኘች። እናም ከዚህ በላይ ከአባቷ ጋር መኖር እንደማትፈልግ ትነግረዋለች። ጆዋንም እንደዚህ አይነት ውሳኔ ከመወሰኗ በፊት ደጋግማ እንድታስብ ይነግራታል። ከጥቂት ቀናት በኋላ በጉጉት ሲጠበቅ የነበረው የስፖርት ውድድር ደረሰ። ከተወዳዳሪዎቹ መካከል አንደኛው ከመሮጫው ትራኩ ላይ ወደቀ። ነገር ግን ሁዋንግ ተስፋ ሳይቆርጥ ሮጦ ከኋላ ተነስቶ ማሸነፍ ቻለ። ዩጂንም ለጓደኛዋ ሁዋንግ እዚህ መቆየት እንደምትፈልግ ትነግረዋለች። ወደ ቤቷም ሄዳ እቃዎቿን አስተካክላ ለመውጣት ስትሞክር ወንድሟ ሚግ እንዳትወጣ ይነግራታል። ነገር ግን ዩጂን ሳሰማው ጥላ ወደ ተከራየችው ቤት ትሄዳለች። ከደባሎቿ ጉሲያና ሱጂና ሱቺ ጋር ትገናኛለች። አመሻሹ ላይ አባታቸው ከሄደበት ስለተመለሰ ልጁ ወደ ተከራየችበት ቤት ሄዶ በጥፊ ይመታታል። በዚህ ሰዓት አንደኛው የክፍል ጓደኛዋ ሁዋንግ ሊከላከልላት ይሞክራል። በዚህ ነገር ተናዳ ስለነበር ዩጂን አየር ለመቀበል ስትወጣ ሁዋንግን አግኝታ አብረው አሪፍ ጊዜያት ያሳልፋሉ። ከቀናት በኋላ ጓደኛ ማቾቹ ወደ አንድ ገጠራማ ቦታ ይሄዳሉ። ሚንግም ለሁዋንግ አባታቸው እህቱ ላይ እጁን ሲያነሳባት እህቱን ሁዋንግ ስለጠበቀለት ያመሰግነዋል። ቀኑ እየጨለመ ሲሄድ ጓደኛ ማቾቹ ተሰብስበው ትሩዝ ኤንድ ዴር መጫወት ጀመሩ። በዙር ከተጫወቱ በኋላ ሁዋንግ ዩጂንን ወደ ጨለማ ቦታ ወሰዳት። ድንገት ሳይታሰብ ግን አካባቢው በመብራት ተጥለቀለቀ። በዚያ ጊዜ ነበር ዩጂን ስለ ቤተሰቦቿ ችግር መንገር የጀመረችው። በነጋታው ጠዋትም ሁዋንግ የነሱንም የቤተሰብ ሁኔታ ይነግራትና ወደ ሆስፒታል ወስዶ ኮማ ውስጥ ያለውን አጎቱን ያሳያታል። ወደ ቤታቸው እየተመለሱም ዩጂን ከወንድሟ ጋር የውሸት እንደተጣሉ አስመስላ አባቷ ወደ ተከራየችበት ቤት ገብታ እንድትኖር እንዲፈቅድላት ለማድረግ ትሞክራለች። የዩጂን ጓደኛ ጉሲ ከኮሪያ ተመልሳለች። እናም ከኮሪያ ያመጣችላቸውን ስጦታ ትሰጣቸዋለች። ዩጂን ግን ደረሰኙ የቻይና እንደሆነ ተመልክታ ከኮሪያ እንዳልተመለሰች ይልቁንም እዚሁ ቻይና ውስጥ እንደነበረች አውቃለች። ይህ እውነታ ሲጋለጥባት ጉሲ እያለቀሰች ክፍሉን ጥላ ትወጣለች። ዩጂንም ተከትላት አባብላ ወደ ዶርሙ ተመልሳ እንድትገባ ታደርጋታለች። አመሻሹ ላይ አንድ ሚስጥራዊ የሆነ ሲንግ የሚባል ሰው ወደ ጌጣጌጡ ሱቅ ይመጣል። ይሄንን ሰውዬ እንዳየው ሁዋንግ ዘሎ አንቆት እያዳፋ ወደ ውጭ ያስወጣዋል። በቀጣዩ ቀን የሁዋንግ ልደት ነበረ። ከዩጂንግ በቀር ጓደኞቹ ሁሉም ለሁዋንግ አስደሳች የልደት ዝግጅት ሊያዘጋጁለት አስበዋል። ሁሉም ጓደኞቹ ለልደቱ ምን ሊሰጡት እንደሚችሉ አውቀዋል። ዩጂንግ ግን ግራ ስለገባት የዶርም ጓደኞቿን ልታማከራቸው ትሄዳለች። ጓደኞቿም አንዳንድ ነገሮችን ከነገሯት በኋላ ዩጂን ሁዋንግ ካጎቱ ጋር ያሳለፋቸው ቪዲዮዎችን እያየች እንደሚወዳቸው ስላወቀ ቪዲዮዎቹን አዘጋጅታ ልታስደስተው አሰበች። በንጋታው ዩጂንና ሁዋንግ አንድ የሚያምር ፓርክ ውስጥ ሄደው መኪኖቹን እየነዱ ጊዜያቸውን እያሳለፉ እናያለን። ምሽት ላይ የልደት ዝግጅቱን አዘጋጅተው እራት ሊበሉ ሲሉ ለሁዋንግ ከሆስፒታል ተደውሎ አጎቱ እንደባሰበትና ወደ ቀዶ ጥገና ክፍል ሊዘዋወር እንደሆነ በስልክ ተነገረው። ሁዋንግም ወደ ሆስፒታል ፈጥኖ እየሮጠ ይሄዳል። ዩጂንም ጓደኞቹን በዚህ ጊዜ ከጎኑ ሊሆኑ እንደሚገባ ትነግራቸዋለች። በቀጣዩ ቀን ጠዋት ላይ ዶክተሩ አጎቱ ቀዶ ሕክምናውን በሰላም እንዳጠናቀቀ ነገር ግን አሁንም ስጋት ላይ ስለሆነ ክትትል እንደሚያስፈልገው ያሳውቃቸዋል። ፈተና እንደተቃረበ የተረዱት ተማሪዎች በጋራ ለመዘጋጀት አዘቡ። ዩጂንም ሁዋንግ ጥሩ ውጤት እንዲያመጣ በምትችለው ሁሉ ልትረዳው አሰበች። ሁዋንግም አጎቱን እየተመላለሰ መጎብኘቱን ቀጠለ። በእጁም የመላክ ክንፍ ያለበትን ሳንቲም አስቀመጠለት። ከቀናት በኋላ ዩጂን እና ሁዋንግ ወደ መዝናኛ ቦታ ሄደው ጥሩ ጊዜ አሳለፉ። እናም በተኩስ ውድድር አሸንፎ የምታምር ቆንጆ አሻንጉሊት ከፈገግታ ጋር ሰጣት። በጠዋቱም የትምህርት ቤቱ አስተዳደር በቀጣይ ስለሚካሄደው የወላጆች ስብሰባ ለተማሪዎች አሳውቋቸዋል። ዩጂን ግን ከአባቷ ጋር ያላት ግንኙነት ጥሩ ስላልነበረ ስጋት ገብቷታል። ከወላጆቿ ተነጥላ መኖር ስለጀመረች ወላጆቿን ከመጠየቅ ይልቅ የእንጀራ ወንድሟ ሚንግን በወላጆቿ ተራ እሱ እንዲገኝላት ጠየቀችው። እንዳሰበችው ነገሩ ቢሳካላትም የዩጂን እናት ድንገት ወደ ትምህርት ቤቱ መጣ በውጤቷ መደሰታቸውን ትነግራታለች። ዩጂን እናቷ ስለተወቻት ብትናደድም እናቷ ግን እዚሁ ከተማ ውስጥ እንደምትቆይ ትነግራታለች። ዩጂን በኢኮኖሚ ችግር እንደሆነ ቢገባትም እናቷ በዛ ምክንያት እንዳልሆነ ነገረቻት። እርዳታ በመፈለግም ዩጂን ሁዋንግን ለማግኘት ወደ ጌጣጌጡ ሱቅ ሄደች። ሁዋንግም አዲሱን ዓመት አብረው እንዲያከብሩ ጠየቃት። በንጋታውም ሁለቱም ወደ ምኞት ዛፍ ሄደው ምኞታቸውን በቀይ ጨርቅ ጽፈው ግንዱ ላይ ያሰሩት። ሁዋንግም አንድ አይነት ዩኒቨርሲቲ እንዲገቡ ጋበዛት።
እሷም በፈገግታ መለሰችለት። ምሽት ላይም ጓደኛ ማቾቹ አዲሱን ዓመት ሰብሰብ ብለው አከበሩ። ዩጂንግም ከመሃል ሾልካ ወጣችና ሁዋንግን አገኘችው። እናቷ ግን እያየቻት መሆኑን አላስተዋለችም። እናቷ ከመጥፎ ሰው ጋር እንድትሆን አልፈለገችም ነበር። ለዚህም ወደ ከተማ ተመልሳ ዩጂንግን ከሷ ጋር ለማኖር አሰበች። ይሄን ሐሳብ የሰማችው ዩጂንግ ይሄ እንዳይሆን በማሰብ ወደ አባቷ ጋር ለእርዳታ ሄደች። አባቷም አብራው ልትኖር ያልፈቀደችው ልጁ ሊረዳት ፈቃደኛ አልሆነም። ዩጂንግ በቀጣይ ቀን ወደ ትምህርት ቤት ስትሄድ መምህሯ ከእናቷ ጋር ማውራቱንና ፈተና ስትጨርስ እናቷ ልትወስዳት እንደምትፈልግ ይነግራታል። ዩጂንግም በጣም ተከፋች። ይህ ትክክል እንዳልሆነና ስለራሷ በራሷ መወሰን የምትችል ትልቅ ሰው እንደሆነች በማሰብ ተናደደች። ፈተናው ከተጠናቀቀ ከጥቂት ቀናት በኋላ ተማሪዎች ዩጂንግና ሁዋንግ ፈተናውን እንደወደቁ አስተዋሉ። ይህም ሆኖ እንኳን ዩጂንግ ተማሪዎችን ከእናቷ ጋር ልትሄድ ስለሆነ ተሰናበተቻቸው። ሁዋን በዚህ ጊዜ ካጎቱ ጋር ሆስፒታል ውስጥ ነበረ። ዩጂንግ እየሄደች መሆኑን ሲሰማ ከምትሄድበት ለማስቆም ወደ ኤርፖርት እየሮጠ ይሄዳል። ነገር ግን ዘግይቶ ነበርና አውሮፕላኑ ከተነሳ በኋላ ነበር የደረሰው። ሁዋንግ ከሆስፒታል አጎቱ ለመሞት ጫፍ ላይ እንደደረሰና ወር የማይሆን ጊዜ እንደቀረው ተነገረው። የህመምተኛውንም ስቃይ ለመቀነስና ለመገላገል የእርዳታ ማሽኖችን ለማቋረጥ እንዳሰቡ ዶክተሮቹ ሲነግሩት ሁዋንግ የዩጂንግን እርዳታ ፈልጎ ደጋግሞ ቢደውልላትም እናቷ ስልኳን ስለቀማቻት ሊያገኛት አልቻለም። ካጎቱ ጋር ያሳለፏቸውን ጥሩ ጊዜያቶች በማሰብ ሁዋንግ ከእንባ ጋር ዶክተሮች ያዘጋጁለትን ዶክመንት ፈረመላቸው። አመሻሽ ላይ ዩጂንግ አብሮ ስላሳለፉት ጥሩ ጊዜያት ያመሰገነችበት መልእክት ይደርሰዋል። ከጥቂት ቀናት በኋላ የሁዋንግ አጎት ስለሞተ ያጎቱ ቀብር ላይ በልጅነቱ ጥላው የሄደችውን የእናቱን መቃብር ያያል። ዩጂንግ ያረጀ የገመድ ስልክ አግኝታ ምንም እንኳን የሁዋንግን ቁጥር በትክክል ባታውቀውም በግምት ቢሆንም ለመደወል ሞከረች። ከብዙ ሙከራዎች በኋላም ተሳክቶላት ሁዋንግ ስልክ ላይ ብትደውልም ሁዋንግ ግን ሊመልስላት አልቻለም። በዚህ ሰዓት እናቷ ስለመጣች ከዚህ በኋላ እንዳትደውል ሁዋንግንም መርሳት እንደሚገባት ትነግራታለች። በተመሳሳይ ጊዜ ሁዋንግ የደስታውን ብቻ ሳይሆን የገቢ ምንጩ የነበረውን የጌጣጌጡን ሱቅ ከሐዘን ጋር ዘግቶ ትምህርቱ ላይ ብቻ ለማተኮር ወሰነ። ከዓመት በኋላ ሁዋንግና ዩጂንግ በተለያየ ትምህርት ቤት ሆነው የዩኒቨርሲቲ መግቢያ ፈተና ወሰዱ። በሚቀጥለው ዓመት አንድ ከተማ አብረው እንደሚማሩ ሲያውቁ ሁለቱም ደስ አላቸው። ደስታቸው ግን ብዙም አልዘለቀም። የዩጂንግ እናት ሌላ ዩኒቨርሲቲ ውስጥ እንድትማር ወስናለች። ይህም ዩጂንግን ደስተኛ አላደረጋትም። እንደውም ከእናቷ ጋር ጭቅጭቅ ውስጥ ከተታቸው። ዩኒቨርሲቲ ውስጥ ከገቡ በኋላ ዩጂንግና ሁዋንግ መፈላለግ ጀመሩ። በስተመጨረሻ በከባድ ዝናብ ውስጥ ሆነው ተገናኙ። ምንም እንኳን ሁኔታው የፍቅር ድባብ ቢኖረውም ሁዋንግ ደህና ሁን እንኳን ሳትለው ስለሄደች አሁንም እንደተቀየማት ነው። አመሻሹ ላይ ዩጂንግ ከዶርም ጓደኞቿ ጋር ተገናኘች። የሚገርመው ግን ድሮ የምታውቋቸው የዶርም ጓደኞቿ ናቸው፣ ቹጉና ጉሲያ። ከሁዋንግ ጋር ወደ ድሮ ጊዜ መመለስ እንዳለባቸው ስላሰበች ዩጂንግ ሁዋንግን የሚያምር ሲኒማ ቤት ውስጥ ቀጥራ አገኘችው። ቢሆንም ግን ሊሳካላት አልቻለም። በቀጣዩ ቀን ዩጂንግ ሌላኛዋ የዶርም ጓደኛዋን አግኝታት የዩኒቨርሲቲው የአቀባበል ፕሮግራም እንዲያከብሩ ጋበዘቻት። ምሽት ላይ አራቱን ጓደኛሞች ወደ ክለብ ሄደው እየጠጡ አመሹ። ዩጂንግ በስካር ወደ ጌጣጌጡ ሱቅ ከሄደች በኋላ ሁዋንግን ሳትሰናበተው ስለሄደች ስቅስቅ ብላ እያለቀሰች ይቅርታ ጠይቀዋለች። በዚህም ልቡ የተነካው ሁዋንግ ይቅርቷን ተቀብሏታል። በማግስቱ ጠዋት ዩጂንግ ስትነቃ ከባድ የራስ ምታት ይዟት ነበር። ምሽት ላይ ጠጥታ ያደረገችውን እያንዳንዱ ነገር ማስታወስ ብትችልም ለሁዋንግ ግን አልነገረችውም። ዩጂንግ ዩኒቨርሲቲ ውስጥ በሁዋንግ ምክንያት ጸብ ውስጥ ብትገባም ሁዋንግ ግን የምትጠጣው ጁስ ሲሰጣት ተገረመችበት። ከሰዓታት በኋላ ዩጂንግ ሁዋንግ ምን አይነት ሴት እንደሚወድ ልትጠይቀው ወስና መልእክት ትልክለታለች። ነገር ግን ሁዋንግ መልእክቷን አልመለሰላትም። ከቀናት በኋላ ሁዋንግ ቅርጫት ኳስ ተጫውቶ ካሸነፈ በኋላ የዩኒቨርሲቲ ቆንጆዋ ተማሪ መታ ውሃ ስታቀብለው እሱም የሚያምር የእጅ ጌጥ ይሰጣታል። ዩጂንግም ሁኔታውን በቅናት ትመለከታለች። ከደቂቃዎች በኋላ ሁዋንግ ዩጂንግን ወክ እንዲያደርጉ ይጋብዛታል። ወደ ድሮ ትምህርት ቤታቸው ጉዟቸውን ይጀምራሉ። በዚህም በአንድነት ያሳለፏቸውን ጊዜያቶች ለማስታወስ ምቹ ሁኔታ ፈጠረላቸው። ማታ ላይ ሁዋንግ ለዩጂንግ ዩኒቨርሲቲ ውስጥ ካለችው ቆንጆዬ ልጅ ጋር ምንም አይነት ግንኙነት እንደሌለውና የሰጣት የእጅ ጌጥም እንዲጠግንላት ሰጥታው የነበረው ጌጥ እንደሆነ ያስረዳታል። በዚያ ሰዓት ርችት ሲተኮስ ርችቱን በመመልከት ላይ ሳሉ ሁዋንግ ምቹ ሰዓት እንደሆነ በማሰብ የዩጂንግን እጅ በድፍረት ይይዛል። ይሄም ለመሳሳም ምክንያት ይሆናቸዋል። ከሁለት ቀናት በኋላ በዩኒቨርሲቲ ውስጥ የሁለቱ አብሮ መሆን ወሬ መዛመት ይጀምራል። ከሰዓት የዩጂንግ ጓደኞች ወደ ኮንሰርት ያመራሉ።
በዚያውም ዩጂንግ የምትወደው ሙዚቃ የመጫወት እድል ስታገኝ ሙዚቃውን በተለየ ሁኔታ ለዋንግ ለማበርከት አስባ ዘፈነችለት። ከተወሰነ ቀን በኋላ ሮንግ ለዋንግ የዩኒቨርሲቲውን የተኩስ ስፖርት ቡድን እንዲቀላቀል ሐሳብ ሲያቀርብለት ዋንግ ግን አልተስማማም። ይህ ንግግራቸውን ስታዳምጥ የነበረችው ዩጂንግ ያልተስማማበትን ምክንያት ማወቅ ፈልጋ ስለነበር ምክንያቱን ዋንግን ትጠይቀዋለች። ዋንግም ሁሌ መሸነፍ እንደሰለቸው ስኬታማ መሆን ካቆመ ጊዜ ጀምሮ የየትኛውን ቡድን አባል ሆኖ በተሳተፈባቸው ውድድሮች ላይ አንዴም እንኳን አሸንፎ እንደማያውቅ ይገልጽላታል። እሷም ሐሳቡን ብትደግፍም ማንም ሰው ህልሙን ለማሳካት መጣር እንዳለበት ትነግረዋለች። ይህ ንግግሯም የዋንግን ሐሳብ ያስቀይረዋል። ከቆይታ በኋላ ዩጂንግ ለዋንግ ስለ ግንኙነታቸው ግልጽ እንዲያደርጉ ሐሳብ ታቀርብለታለች። ይህ ግን የሱ ፍላጎት አይመስልም። ምሽት ላይ ዩጂንግና ጓደኞቿ እራት ለመብላት ወደ ካፌ ሲሄዱ ዋንግ ከጓደኞቹ ጋር ሆኖ ያገኛታል። እራት እየበሉ ሳለም ዋንግ በሁሉም ጓደኞቻቸው ፊት ከዩጂንግ ፍቅር እንደያዘውና አንድ ላይ እንደሆኑ ገልጾ እስካሁን ደብቋቸው ስለነበረ ይቅርታ ይጠይቃቸዋል። ጓደኞቻቸውም ደስታቸውን ገልጸው እንዲሳሳሙ ሐሳብ አቀረቡላቸው። ይህ ሐሳብ ግን ሁለቱም ላይ የሀፍረት ስሜት ፈጠረባቸው። ከቆይታ በኋላ ሮንግ ዩጂንግን አግኝቶ ዋንግ የስፖርት ቡድኑን እንዲቀላቀል እንድታሳምንለት ይጠይቃታል። በቀጣዩ ቀን ጠዋት ዩጂንግ ዋንግ ቤት ሄዳ ባየቻቸው ሽልማቶችና ፎቶግራፎች ዋንግ በጣም ስኬታማ አትሌት እንደነበረና በሆነ ምክንያት ግን ተስፋ ቆርጦ እንዳቆመ መረዳት ቻለች። በመቀጠል ጓደኛ ማቾቹ የጌጣጌጥ መደብር ለመክፈት በማሰብ ተሰባሰቡ። ለዚህም የሚሆናቸውን የሥራ ቦታ አግኝተው ስራቸውን ለመጀመር ማጽዳት ጀመሩ። ምሽት ላይ ዩጂንግ ብቻዋን ሳለች አንድ ሰው ወደ መደብሩ መጥቶ የቀድሞ የመደብሩ ባለቤት በዋንግ ጥፋት ምክንያት በመሞቱ አሁን ላይ የዚህ መደብር ትክክለኛ ባለቤት እኔ ነኝ በማለት ማብራራት ሊቀጥል ሲል ዋንግ ይመጣል። እንግዳውን ሰውዬ ወደ ውጭ ገፍትሮ በማስወጣት ድጋሚ እንዳይመጣ ነግሮ ያባርረዋል። ከዛም ለዩጂንግ እናቱ አዲስ ባል ስታገባ እሱን እንደተወችው 8 ዓመት ሲሞላው አጎቱ ስለ ጌጣጌጥ እንዳስተማረውና በተኩስ ውድድር ስፖርት መሳተፍ ከጀመረበት ጊዜ ጀምሮ ስኬታማ እንደነበረ፣ አንድ ቀን ግን ወሳኝ ውድድር ላይ ያለ አጎቱ የመኪና አደጋ አጋጥሞት ኮማ ውስጥ ስለገባ በዚያ ወሳኝ ሰዓት ከአጎቱ ጋር ሊሆን ባለመቻሉ ሁሌም ራሱን እንደሚወቅስ፣ በዚህ ምክንያት ስፖርቱን ሙሉ በሙሉ ትቶ ትኩረቱን አጎቱን መንከባከብና የጌጣጌጥ መደብሩን ማስተዳደር ላይ እንዳደረገ ይነግራታል። ከሁለት ቀናት በኋላ አንድ ልጅ በሳጥን የዋንግን ንብረቶች ለዩጂን ይሰጣታል። በቀጣዩ ቀን ጠዋት ጥንዶቹ ወደ ዋንግ አጎት የትውልድ ቦታ በመሄድ ቤቱን አፈላልገው ካገኙ በኋላ ዋንግና ዩጂን አጎቱ ዋንግን በልጅነቱ ለማጫወት ይጠቀምባቸው የነበሩ የልጆች ማስታወሻ ደብተሮችን፣ መጽሐፎችን ያገኛሉ። ወደ ቤት ሲመለሱ ጓደኛ ማቾቹ የጌጣጌጥ ስራዎቻቸውን ለህዝብ የማቅረብ እድል እንዲያገኙ የሚያደርጋቸውን ኤግዚቢሽን ዩጂን ታዘጋጃለች። ከቆይታ በኋላ ዩጂን ለፍቅረኛዋ ዋንግ በውስጡ ፍላሽ የያዘ ለየት ያለ እጅ ጌጥ ታሳየዋለች። ፍላሹ አጎቱ ለእህቱ ልጅ ህልሙን እንዲያሳካ የሚነግር መልእክት ያስተላለፈበት ተንቀሳቃሽ ምስልን የያዘ ነበር። ዋንግ የጌጣጌጥ መደብሩን ከመክፈት ይልቅ ቁልፉን ለአጎቱ ልጅ ይሰጠዋል። በነጋታው ዋንግ ያጎቱን ስጦታ የእጅ ጌጥ አድርጎ የስፖርት ቡድኑን ይቀላቀላል። ከዓመታት ቆይታ በኋላ ያለምንም ልምምድ የመጀመሪያ ሙከራውን አደረገ። ይህንን የተመለከተው አሰልጣኙ የተወሰነ ነገር ካሳየው በኋላ በሙሉ ትጋት ልምምዱን ጀመረ። ምንም እንኳን አሁን ያለበት አቋም ከሌሎች የቡድን አባላት አንጻር በጣም የወረደ ቢሆንም ተስፋ ባለመቁረጥ በተለያዩ እንቅስቃሴዎች ራሱን ማጎልበት ቀጠለ። ጓደኞቹ ምግብና ውሃ በማመላለስ ይንከባከቡት ነበር። ውድድሩን ባልተጠበቀ ሁኔታ አሸነፈ። ይህ ግን ሁሉንም ሰው አላስደሰተም ነበር። በተለይ ደግሞ ካፒቴን ኒንግን። ምክንያቱ ደግሞ በአንዱ ልምምድ ወቅት አሰልጣኛቸው የዋንግ ልክ ያልሆነ ሽጉጥ አያያዝ በማንሳት እንዲያስተካክል ስለነገሩት አልችልም ብሎ አስቧል። ዩጂንና ዋንግ በጥናትና ልምምድ ምክንያት በጣም የተጣበበ ጊዜ ነበር የነበራቸው። ስለዚህ ዋንግ ብቻቸውን የሚያሳልፉበትን ቀን አመቻቸ። ከሁለት ቀን በኋላ አንድ ላይ ጉዞ ለመሄድ ያቀዳሉ። ነገር ግን በዚህ መሃል ዩጂን ከእናቷ በአስቸኳይ እንድትመጪ የሚል የስልክ ጥሪ ይደርሳታል። ዩጂንም የሆነ ነገር ተፈጥሮ እንደሚሆን በማሰብ ዋንግን ተሰናብታ በመጀመሪያው በረራ ወደ እናቷ ጋር ትሄዳለች። እንደደረሰችም እናቷ ዩጂንን እንድትመጣ የፈለገችበት ምክንያት በዩጂን ውጤትና ለመማር በመረጠችው ተቋም ባለመደሰቷ እንደሆነ ትነግራታለች። በተጨማሪም ልጇ የፍቅር ግንኙነት ውስጥ እንደሆነች በመገንዘብ ከዋንግ ጋር እንድትለያይ ወደ ውጭ ሀገር ልትልካት መወሰኗን ስትነግራት የበለጠ ጥላቸው ይከራል። ዩጂን በዚህ በመናደድ የሰጠቻትን የእጅ ጌጥ በመመለስ ዳግመኛ ልታያት እንደማትችል ገልጻላት ጥላት ወደ መጣችበት ትመለሳለች። በዚህ መሃል ነበር የዩጂን እናት በጠና የታመመችው። በቀጣዩ ቀን ጠዋት ዩጂን ዋንግ ወስዷት በነበረው ውድ ሆቴል ውስጥ ትነቃለች።
ግን በትኩሳት ምክንያት ጥሩ ስሜት እየሰማት አይደለም። ስለዚህ ሁዋንግ መድኃኒትና ውሃ ይሰጣታል። ከዛም ወደ ሆስፒታል ይወስዳታል። በዚህ ምክንያት ሁዋንግ ለልምምድ አርፍዷል። ስለዚህ አሰልጣኙ እንደ ቅጣት የእግር ኳስ ሜዳውን እየሮጠ እንዲዞር ያደርገዋል። ይሄኔ ነበር ሁዋንግ ወደ ልምምዱ በመመለሱ ደስተኛ ያልሆነው ያጎቱ ልጅ አይን ውስጥ የገባው። በተመሳሳይ ሰዓት የዩጂን እናት እጢ እንዳለባትና በቶሎ ቀዶ ጥገና ካልተደረገላት ህይወቷ ሊያልፍ እንደሚችል ተነገራት። ሁዋንግ ለሚጠብቀው ውድድር እየተዘጋጀ ነው። ዩጂን ደግሞ እናቷ ጋር ተመልሳ አንድ ልጅ ህይወቱን ሊያጣ የሚያስችል ደረጃ ላይ እስኪደርስ ደብድቧል ተብሎ በሁዋንግ ላይ ስለወጣው መረጃ ሐሰተኝነት ስለ ሁዋንግ መልካም ነገሮችን በመመስከር አረጋግጣላት ስታበቃ ከሱ የመለየት ሐሳብ በጭራሽ እንደሌላት ታሳውቃታለች። በዚህ ሰዓት እናቷ ራሷን ስታ ትወድቃለች። ሆስፒታል እንደደረሱ ሐኪሙ እናቷ ስላለችበት ሁኔታ ለዩጂን ያሳውቃታል። እሷም እናቷን ቀዶ ጥገናው እንድታደርግ ትጠይቃታለች። እናቷ ግን ይህንን ለማድረግ የምትስማማው ዩጂን ከፍቅረኛዋ ጋር ከተለያየች ብቻ እንደሚሆን ትገልጽላታለች። ሁዋንግ በመጀመሪያው በዩኒቨርሲቲዎች መካከል በሚደረገው ውድድር ላይ ተሳትፎ ቡድናቸው ይሸነፋል። በንጋታው ዩጂን አባቷን የእናቷን ቀዶ ጥገና የሚሰራላቸው ጥሩ የቀዶ ጥገና ሐኪም እንዲፈልግ ስትጠይቀው የሐሳቧን ትክክለኝነት ከግምት ውስጥ ሳያስገባ በራሱ መንገድ ነገሮችን ያደርጋል። ሁዋንግ ትኩረቱን ሙሉ ለሙሉ ልምምዱ ላይ ባደረገበት ወቅት ዩጂን ደግሞ እናቷን በማስታመም ተጠምዳ ነበር። ማታ ማታ በስልክ ያወራሉ፣ ግን በጣም ለአጭር ሰዓት ብቻ ስለሆነ ሁዋንግ ላይ ስጋት ፈጥሮበታል። ስለ ጉዳዩ ለማወቅ የዩጂን የእንጀራ ወንድም ሚንግ ጋር ሲደውል የዩጂን እናት መታመሟን ይሰማል። የዩጂን እናት አባቷን ሐኪም እንዲፈልግ መጠየቋን አውቃ አሁንም ቀዶ ጥገናውን የማድረግ ፍላጎት እንደሌላት ለዩጂን ትገልጽላታለች። ዩጂንም በእናቷ ንግግር ከፍቷት ስለነበር ሆስፒታሉ ውስጥ ሁዋንግን እንዳየችው ሮጣ ትጠመጠምበታለች። ሁዋንግም የዩጂንን እናት ተዋውቆ ልጇን ምን ያህል እንደሚወዳትና አብራት ለመሆን ማንኛውንም አይነት ነገር እንደሚያደርግ ይገልጽላታል። ከዛም ጥንዶቹ ውጪ ላይ ባለ አግዳሚ ወንበር ላይ ተቀምጠው ምንም ቢፈጠር ላለመለያየት ቃል ይገባሉ። ከዛን ቀን ጀምሮ ሁዋንግ ቀን ከሌሊት መለማመዱን ቀጥሎ የቡድኑ ምርጥ አምስት ውስጥ መግባት ቻለ። በዚህ ወቅት የዩጂን ጓደኞች ሊጠይቋት ሄደው እናቷ በቅርቡ ቀዶ ጥገና ሊደረግላት እንደሆነ ማወቅ ቻሉ። ከጊዜያት በኋላ ውድድሩ ይጀምራል። ጓደኞቹ ለሁዋንግ ድጋፋቸውን እያሳዩት ነው። ዩጂን ግን እናቷ ቀዶ ጥገና ክፍል ውስጥ በመሆኗ ምክንያት በአካል ውድድሩ ቦታ መገኘት ባትችልም ውድድሩን በስልኳ በቀጥታ እየተከታተለች ትገኛለች። በውድድሩ ላይ ተጋጣሚዎቹ በግልም በቡድንም እየተጋጠሙ ይገኛሉ። ሁዋንግ በግሉ 3ኛ ደረጃ ላይ ሆኖ ቡድኑ ደግሞ አሸንፎ ውድድሩ አለቀ። በተመሳሳይ ሰዓት ሐኪሙ የእናቷ ቀዶ ጥገና በተሳካ ሁኔታ ማለቁን ለዩጂን ያበስራታል። ጉሲያ የዩጂን ግን የእንጀራ ወንድም ሚንግን አግኝታ ጊዜ ያሳልፋሉ። ዩጂን ጓደኛዋ ጉሲያ የወንድሟን ልብ ማሸነፍ እንድትችል ረድታታለች። ከትንሽ ቆይታ በኋላ ሚንግ ጉሲያን ቀጥሯት በመጀመሪያ ቀጠሯቸው ቀን ዝናብ ዘንቦ ድባቡን ሊያደበዝዝባቸው ቢሞክርም እነሱ ግን ይህ እንደሆነ ሳይፈቅዱ ፍቅራቸውን የጋራ መሆኑን ተረዱ። በቀጣዩ ቀን ስለ ቡድናቸው በተለይ ደግሞ ስለ ሁዋንግ በጋዜጣ ስለወጣው ሐሰተኛ መረጃ አወቁ። ሁዋንግ ይህንን ጽሑፍ እንዲታተም ያደረገው ቅናተኛ ያጎቱ ልጅ ሊሆን እንደሚችል ጠርጥሯል። አሰልጣኙም ለዚህ አሉባልታ ብሎ ምርጡን አባል ሊያጣ ስላልፈለገ ጫና ያለበት ልምምድ እንዲያደርግ በመቅጣት ብቻ ሊያልፈው ወሰነ። ይህ ደግሞ ሁዋንግን ይበልጥ እንዲበረታታ አደረገው እንጂ አልጎዳውም። ከቀናት በኋላ ያጎቱን ልጅ አግኝቶ በመካከላቸው ያለውን ችግር ለመፍታት ቢሞክርም ሃን በቅጡ እንኳን ሊያዳምጠው ሳይሞክር ሁዋንግን ጥሎት ይሄዳል። ዩጂንም በበኩሏ በተቻለው አቅም ከፍቅረኛዋ እንዲርቅ ለማድረግ ያጎቱን ልጅ እየሞከረች ነው። በተመሳሳይ ሰዓት ሁዋንግ በጋዜጣው ላይ ስለወጣው ጽሑፍ ለመነጋገር ከመምህራኖቹ ጋር ተሰባስቧል። የዩጂን እናትም ተሽሏት ከሆስፒታል ወጥታለች። ስለ ሁዋንግ የነበራት አመለካከት ተቀይሯል። በልጇ የግል ሕይወት ጣልቃ በመግባቷም ይቅርታ ትጠይቃታለች። ዩጂን ከአባቷና ከቤተሰቡ ጋር በመገናኘት ለእናቷ ሐኪም ስላገኙላት አመስግና ከዚህ በኋላ እንደ ቤተሰብ አብራቸው ጊዜ እንደምታሳልፍ ቃል ትገባለች። ከጥቂት ቀናት በኋላ ዩጂንና ሁዋንግ ወደ ባህር ዳርቻው ለመዝናናት ሄዱ። ነገር ግን ሆቴሉ ሙሉ ለሙሉ ተይዞ ስለነበረ እዛው ድንኳን ጥለው ወጥረው ፀሐይ ስትወጣ ያዩ ያለ ዩጂን ከዚህ በኋላ ያለ እናቷ እገዛ ህይወቷን መምራት ልትጀምር በመሆኑ ፍርሃት እንደተሰማት ምን ማድረግ እንዳለባት እንደማታውቅ ለሁዋንግ ትነግረዋለች። እሱም አቅፏት ሁሌም አብሯት እንደሚሆን ቃል ይገባላታል። ከዛም በኋላ ወደ አንድ የጌጣጌጥ መደብር ሄደው ለሁዋንግ ዩጂን ብራማ የርግብ ጌጥ ትገዛለታለች። በማግስቱ መምህሩ ሁዋንግን ጠርቶ የዩኒቨርሲቲው ኮሚቴ እሱን ላለማባረር እንደወሰነ፣ ስለዚህ መማሩንና ውድድሩ ላይ መሳተፉ መቀጠል እንደሚችል ያበስረዋል። በቀጣዩ ቀን ጠዋት ሁዋንግ ወደ ልምምዱ ተመልሶ እንደ መልካም እድል ይሆን ዘንድ ያንን ብራማ የርግብ ጌጥ ሽጉጡ ላይ ያጣብቀዋል።
ከቆይታ በኋላ ሁዋንግ ከአጎቱ የቀድሞ ጓደኛ ጋር ይገጣጠማል። ሰውየውም በጌጣጌጡ ዙሪያ የአጎቱን ስራዎች በእጁ ላይ እንዳሉና ለህዝብ እንዲያቀርባቸው ሐሳብ ያቀርብለታል። ሐሳቡ ምንም እንኳን አጓጊ ቢሆንም የአጎቱ ስራዎች ልዩ እንደሆኑ ስለሚያውቅ ሁዋንግ ግን አልተስማማም። በኋላ ላይ ሰውየው ከዚህ በፊት ሁዋንግና አጎቱን ስራዬን ሰርቀውኛል በሚል ስለከሰሰው ሁዋንግ መደብሩን መዝጋት ብቻ ሳይሆን የተቀበለውን ገንዘብ ለደንበኞቹ መመለስ ግድ ሆኖበታል። በዚህም ምክንያት አከራዮቹም የቀጣዩን ወር ኪራይ መክፈል ካልቻሉ ሁዋንግንም ያጎቱንም ልጅ እንደሚያስወጣቸው አስረግጠው ይነግሯቸዋል። የዩጂን ወንድም ክሱን ለማሸነፍ ንድፎቹ በትክክል ያጎቱ መሆናቸውን ማስረጃ ማቅረብ መቻል እንዳለባቸው ለሁዋንግ ነግሮታል። በየድረገጾቹ ላይ ካሰሱ በኋላ የሁዋንግ አጎት ይኖርበት የነበረው ቤት አገኙ። ወደዛ እያመሩ ሳለ የሁዋንግ ያጎት ልጅ ደውሎ እሱ ጋር ማስረጃ እንዳለ ይነግራቸዋል። ሁዋንግም ያጎቱን ልጅ አግኝቶ እጁ ላይ ያሉትን የፎቶና የዶክመንት መረጃ ከተቀበለ በኋላ ለሚንግ ሰጥቶት ለፍርድ ቤት ክርክራቸው መዘጋጀት ይጀምራሉ። ሁዋንግም ያጎቱን ልጅ ስለተባበረው አመስግኖታል። ያጎቱ ልጅም ከዩጂንግ ጋር ተዋውቆ ስለ ድርጊቱ ይቅርታ ከጠየቀ በኋላ የሁዋንግ ያጎት ልጅ በሁዋንግ አጎት የተሰራውን ፋኖስ በስጦታ መልክ ለዩጂንግ ይሰጣታል። ከትንሽ ቆይታ በኋላ ዩጂንግ ለምርጥ ተማሪዎች የሚሰጠው ነፃ የትምህርት ዕድል ላይ ለመሳተፍ ወሰነች። ስለዚህም የማጥናት ዝግጅቷን ጀመረች። አሰልጣኙ ሁዋንግ ዝግጁ በሚሆንበት በማንኛውም ሰዓት ካፒቴን እንደሚያደርገው ቃል ገባለት። በቀጣዩ ቀን ጠዋት ሁዋንግና ዩጂንግ በላይብረሪ ውስጥ ወዳለ ልዩ ክፍል ወስዷት በዚያም ጥንዶቹ አሳ ነባሪ ሲዋኝ ተመለከቱ። በዚህ ልዩ ቅስፈት ሁዋንግ ለዩጂንግ በሳጥን አድርጎ የአሳ ነባሪ ቅርጽ ያለው ብራማ ጌጥ ይሰጣታል። እንደ ሁዋንግ አመለካከት አሳ ነባሪ የጠንካራና የብልህ ሰው ምሳሌ ነው። ዩጂንግ እንቅልፍ አጣለች። ብዙ ካሰበች በኋላ መሆን የምትፈልገውን አገኘች። ኤግዚቢሽኖችን ማዘጋጀት ደስ ስለሚላት የዲጂታል ማርኬቲንግ ዘርፍን ለመቀላቀል ወሰነች። ፈተናውንም አለፈች። ሁዋንግም የቡድኑ አዲሱ ካፒቴን ሆነ። ዩጂንግ ሙሉ ጊዜዋን ለትምህርቷና ለሁዋንግ ሰጠች። ሁዋንግ በአንድ ወቅት የጥንቱ የጌጣጌጥ መደብር መባል ይታወቅ የነበረውን ሰው የመደብር መዘጋቱ ግድ እንደሆነ ተረድቶ ሁሉንም ጠራቸው። በሚያሳዝን ሁኔታ ግን በቦታው የተገኘችው ዩጂንግ ብቻ ነበረች። በዚህም እጅግ ተከፋ። ቆይቶ ሌሎች ጓደኞቻቸው መደብሩ ሊዘጋ መሆኑን ሰሙ። ምግብ ገዛዝተው ወደ መደብሩ በመሄድ ለመጨረሻ ጊዜ የተወሰነ አሪፍ ጊዜ አብረው አሳለፉ። አዲሱ የህይወታቸው ምዕራፍ የመጀመሪያ ጊዜያቸው እየተቃረበ ነው። ከቀናት በኋላ ዩጂን እቃዎችን አዘጋጅታ ጓደኞቿን ተሰናብታ ዶርሟን ለቃ ወጣች። ዩጂን እና ሁዋንግ አፓርታማ ተከራይተው አብሮ መኖር ይጀምራሉ። ከተወሰነ ዓመታት በኋላ ትምህርታቸውን ጨርሰው ስለተመረቁ ከጓደኞቻቸው ጋር የመጨረሻውን የተማሪነት ፎቶ ጊዜያቸውን እያጣጣሙ ጥሩ ጊዜያትን ያሳልፋሉ። በስተመጨረሻም ጓደኛ ማቾቹ አዲሱ የህይወት ምዕራፋቸው በብዙ ጀብዱና ፍቅር የተሞላ እንደሚሆን ተገንዝበዋል።